ዛሬ የምንሰራው ድንች በዶሮና በነጭ ክሬም አድርገን ነው የምንሰራው። በጣም ቀለል ያለ ምግብ ነው። አብራችሁኝ ሆኑ። እንደምታዩት ሽንኩርቴን ከትፌያለሁ። ሽንኩርቴን ከትፌ መጥበሻ ላይ አድርጌያለሁ። ድንች ያስፈልጋችኋል። ድንቹን እኔ ቀቅየዋለሁ ጊዜ ስላልበቃኝ ነው። እናንተም መጀመሪያ ድንች ነው የምትቀቅሉት ማለት ነው። በዚህ መልኩ ሽንኩርቴን ከከተፍኩኝ በኋላ ዘይቴን እጨምራለሁኝ። እንደ በፈለጋችሁ ታርጋችሁ ሽንኩርቱን መክተፍ ትችላላችሁ። እኔ በደቃቁ ነው ደስ የሚለኝ ለዛ ነው። ከዛን ማጂ አረጋለሁኝ፣ ማሳላ አደርጋለሁኝ፣ ካሪ ፓውደር አደርጋለሁኝ፣ እርድም አለኝ። እነዚህን በሙላ መጨመር ይሆናል ሽንኩርቴ ውስጥ ማለት ነው። ከዛን አንድ ላይ ሚክስ ማድረግ ነው። አንድ ላይ በደንብ አድርጋችሁ ካቁላላችሁት በኋላ እንደ ፍላጎታችሁ ነው ባይዘው። ይሄ እኔ አሁን ሽንኩርቱን ካቁላላሁት በኋላ የፈረንጅ ቃሪያዎች በተለያየ አይነት ከለር በአረንጓዴም በቀይም ውበት እንዲሰጠው ጨምርበታለሁ። እናንተ በዶሮ ብቻ ማድረግ ትችላላችሁ፣ እንደ ምርጫችሁ ነው። እኔ ጨምሬበታለሁ። ልክ እንደምታዩት ቃሪያዎችን በደንብ አድርጌ አብሬ አዋህደዋለሁ። ከዛን ዶሮ ያበሰልኩት ዶሮ አለኝ። ይሄንን ዶሮ ሳበስለው ላይክ ምንም አላረኩበትም። ጨውና ማጂ ብቻ ነው አድርጌ ያበሰልኩት። ሽንኩርቱ ላይ ቅመማ ቅመም ስላደረኩኝ ሌላ ምንም ነገር አያስፈልገውም። ዶሮን በዚህ መልክ ጨምራለሁኝ። እንደምታዩት አንድ ላይ ካዋሃድኩት በኋላ አወርደዋለሁ። ምክንያቱም ዶሮ ለብቻው ስላበሰልኩት ምንም ነገር አያስፈልገውም ማለት ነው። እንደዚህ በምታዩት በቫይሬክስ አደርጋለሁኝ። እናንተ ማንኛውም ቫይሬክስ መጠቀም ትችላላችሁ። እኔ በስቲሉም ሆነ እንደዚህ በብርጭቆም ሆነ ችግር የለው። እኔ በዚህ ቫይሬክስ ላይ አደርጋለሁኝ እንደምታዩት ማለት ነው። በደንብ አድርጌ ካረኩኝ በኋላ የተቀቀለውን ድንችን በደንብ አድርጌ ዳመጥ አደርጋለሁ። በዚህ መልኩ ከፈጫችሁት በኋላ ድንቹን በትኩስ ቢሆን ይመረጣል። ምክንያቱም ዝብደ እናደርግበታለን በተር ስለምናደርግበት ወይም ደግሞ በአማርኛ ቅቤ ስለምናደርግበት ትኩስ ቢሆን ጥሩ ነው። ምክንያቱም እንዲቀልጥልን ማለት ነው። አንድ ላይ በደንብ አድርጌ አዋህደዋለሁ። እንደምታዩት ጫንጫን በደንብ መታ እያደረጋችሁ ከዛም በኋላ ለዚህ የሚያስፈልገው እንግዲህ በቃ በተርና ጨውና ጥቁር ቅመም ነው ማረግበት። በቃ ጥቁር ቅመም አረኩበት፣ ጨው፣ ከዛን አንድ ላይ ሚክስ ማድረገው ይሆናል ማለት ነው። በዚህ መልኩ በደንብ አድርጋችሁ ሚክስ ካረጋችሁት በኋላ እንደምታዩት እንግዲህ እንግዲህ በደንብ ፍጩ። በቃ እኛ አያቅተንም ገንፎ ማገንፋት ስለለመደብን ብዙም የሚከብድ አይደለም። በዚህ መልኩ በደንብ አድርጌ ፍጭት ካረጉት በኋላ ማለት ነው ድንቹን ልክ እንደ ኳስ ጠቅላላ እያደረኩኝ ዶሮ ላይ ማድረግ ይሆናል ማለት ነው። በጣም ቀላል የሆነ በቃ ለእራት የሚሆን አይነት ምግብ ነው። ቀላል ያለ ምግብ ስትፈልጉ ይሄንን መስራት ትችላላችሁ ማለት ነው። እንደምታዩት እንግዲህ ደብለል እያደረኩኝ ቁጭ አደርጋለሁ በዚህ መልኩ እና በነገራችን ላይ ማለት ነው አንዳንድ ጊዜ እንደዚህ ቀለል ያለ ምግቦችን መመገብ ጥሩ ነው። ሁል ጊዜ እንጀራ ምናምንም ይሰለቻል። ሞር ኢትዮጵያ ያለን እናም ደግሞ ላይክ አረብ ሀገራቶች ምናምን ያለን ደግሞ አብዛኛውን ጊዜ ሮዝ ምናምን ስለሆነ በመሃል እንደዚህ አይነት ነገሮችን ብንሰራ ቆንጆ ነው ብላለሁ ማለት ነው። እና ደግሞ በጣም ቴስቲ የሆነ ምግብ ነው። አቤት ሲጣፍጥ! በተለይ ቀጭን ለሆናችሁ ሰዎች ማለት ነው በጣም ነው የሚያወፍረው እውነት ለመናገር ማለት ነው። ምክንያቱም የሌለው ነገር የለም። ክሬም አለው፣ ወተት አለው፣ ድንችም ድንች ነው ነው ታውቃላችሁ። በተር አለው። በጣም ፋት ስላለው ያለው ምግብ ስለሆነ ሰውነታችን እንዲፋፋ ይረዳዋል ማለት ነው። እንግዲህ በዚህ በመልኩ ጠቅለል እያደረኩኝ ነው። እንግዲህ አብራችሁ ቆዩ። እንግዲህ መጨረሻው ሪዛልቱን አብረን የምናይ ይሆናል። እኔ አሁን ይሄንን ጠቅልዬ ከጨረስኩኝ በኋላ ላይክ ክሬሙን ማዘጋጅ ይሆናል ማለት ነው። መጀመሪያ ይሄንን ከጨረስኩ ምክንያቱም ክሬሙን ቀድማችሁ የምትሰሩ ከሆነ ማለት ነው ሲቀዘቀዝባችሁ የመወፈር ባህሪ ያመጣል ገና ድንቹ ላይ ሳጨምሩት ማለት ነው። ስለዚህ ልክ ወዲያውኑ ይሄን ድንቹን በዚህ መልኩ ካዘጋጃችሁ በኋላ
ክሬሙን ብትሰሩ ተመራጭ ነው። ወዲያው ነው ትኩስነቱ ላው ላይ ብትጨምሩ በጣም ፐርፌክት ነው የሚሆነው ማለት ነው ተመልካቾቼ። እንግዲህ ድንቼን ጨርሻለሁኝ ኦሬዲ አንድ ሁለት ነው የሚቀረኝ። እንግዲህ አብራችሁኝ ቆዩ ያልኩኝ አሁንም በድጋሚ ደግሞ ቪዲዮን ባካችሁ ላይክም እያደረጋችሁ ሰብስክራይብ አድርጉኝ። በዚህ መልኩ እንግዲህ ክሬሜን ሰራለሁ። ይሄው በተሬን አደርጋለሁኝ። በተሬን ካረኩኝ በኋላ ትንሽ መቅለጥ አለበት በተሩ፣ ምክንያቱም አሁን ፍርኖ ዱቄት አደርግበታለሁ። እኔ እንኳን ዝም ብዬ በግምት ነው ማድረገው። እናንተ ግን መመጠን ትችላላችሁ። አንድ ማንኪያ የሾርባ ማንኪያ ፍርኖ ዱቄት ካረጋችሁ ይበቃል። እኔም ከዛ በላይ እንኳን አላደረኩም። ላይክ እንደዛ ነው። ለምንድን ነው የሚጠቅመን? ዱቄቱ ወተቱንና ክሬሙ ትንሽ ያዝ እንዲያደርገው ያደርገዋል ማለት ነው። በዚህ መልኩ ካዋሃድኩት በኋላ ትንሽ እሳት ላይ ወተት መጨመር ይሆናል ማለት ነው። ውድ ተመልካቾች ወተት ደግሞ ማንኛውም ወተት ይሆናል፣ ችግር የለውም። በዚህ መልኩ ወተቴን ከጨመርኩኝ በኋላ ከዛ እንደዚህ አማስለዋለሁ። እንደዚህ ያርጋችሁ ታማስሉታላችሁ። በዚህ በእንቁላል መምቻው ቢሆን ሞር ይመረጣል፣ ምክንያቱም እንዳይጓጉልባችሁ ማለት ነው። ዱቄትም ስላለው እንዳይጓጉልባችሁ በዚህ ቢሆን ተመራጭ ነው ያለው ተመልካቾቼ። እንደዚህ ካረኩት በኋላ ኩኪንግ ክሬሙን ደግሞ መጨመር ይሆናል ማለት ነው። ወተቱ ያው ያ ኩኪንግ ክሬሙ ብቻ ሲሆን በጣም የሆነ ጣፋጭ የመሆን ኃይልና የሆነ ቶሎ እንዲዘጋችሁ ያደርጋል። ወተት ግን ሲኖርበት ግን ስሙዝ ሆኖ በቃ የሆነ ጣፋጭ የሆነ ደስ የሚል ጣዕም ይኖረዋል። ለዛ ነው እንደዚህ ኩኪንግ እንጂ በኩኪንግ ክሬም ብቻ ማድረግ ትችላላችሁ። እኔ ግን ሁለቱን ሚክስ አድርጌ ነው የምጠቀመው ማለት ነው። እንደዚህ በደንብ አድርጎ ከአዋህደውና ተክተክ ካለ በኋላ ትንሽ እሳት ላይ መንተክተክ አለበት ውድ ተመልካቾቼ። ኦሬዲ አሁን የበቃው ይመስላል። ይሁት እንደምታዩት ተክተክ ብሏል። አውርደውና በትኩስነቱ ላው ላይ እጨምራለሁ ማለት ነው። እንደዚህ በምታዩት መልኩ አያችሁት። እንደዚህ ከጨመርኩኝ በኋላ ከዛ በኋላ ሌላ ምንድነው የሚያስፈልገን? ቺዝ ነው የሚያስፈልገን ማለት ነው። ክሬሙም ደግሞ እንደ መጠናችሁ ነው። እኔ አነስ አድርጌ ነው ያደረኩበት፣ ብዙ ማድረግም ትችላላችሁ። በዚህ መልኩ ክሬሜን አድርጋለሁ። አሁን የሚቀረኝ ቺዝ ነው። ቺዜን ደግሞ አሁን ሳደርግ አሳያችኋለሁ። ቶሎ ባያርግ እንጂ አንቺ ልጅ ማንን ነው የምጠብቂው? ይሄው በዚህ መልኩ ደግሞ ቺዜን ጨምሬያለሁኝ። ይሄው እየጨመርኩኝ ነው ማለት ነው። እናም ከዝበራም በቅዶነስም ካላችሁ ማንኛውንም ከላይ ላይ ዲኮር ማድረግ ትችላላችሁ ማለት ነው፣ እንዲያምርላችሁ። የዛሬው ቪዲዮ ይሄንን ይመስላል። ከዛን ይሄ እንደዚህ ካደረጋችሁ በኋላ ኦቨን ውስጥ 15 ደቂቃ መክተት ነው። ከዛም በኋላ በጣም የሚጣፍጥና ቆንጆ የድንች ቦል ምግብ ይሆናል ማለት ነው። በጣም ነው የማመሰግነው። ለማንኛውም ሰብስክራይብ አድርጉኝ። እሺ ሰብስክራይብም እያደረጋችሁኝ ላይክም እያደረጋችሁልኝ አበረታቱኝ። ቪዲዮን ከወደዳችሁ ላይክ አድርጉ። በሌላ ቪዲዮ ደግሞ እንደዚህ ሌላም እየሰራውኝ የምመጣ ይሆናል። ቻው ቻው፣ ባይ ባይ።